አንዳንድ ስታዲየሞች እሳት የሚተፉ ይመስላሉ። የኒውካስሉ ሴንት ጄምስ ፓርክ አንዱ ነው። ቡድኑ ደግሞ እንኳን የሰሜን እንግሊዙ ክለብ ስታዲየም ለተጋጣሚ ምቾት ይነሳል። ኒውካስልን መድፈኞቹ በፍጹም ብልጫ ቡድኑን ቢያንቀጠቅጡትም የጋሎጌት ኤንድ ደማቅ ድጋፍ ግን ለአርሰናል እጅ አልሰጠም። መከላከል ላይ ለተወጠረው የኤዲ ሃው ቡድን የማይቀዘቅዝ ኃይል ነበር። አርሰናል በዚህ ስታዲየም በቅርብ ጊዜያት የማይረሳቸው የውጤት የሽንፈት ጠባሳዎችን አስቀምጧል። የአርሰናል የሻምፒዮንነት ጉዞ እንዲገታ ፈተና ከሆኑ መርሃ ግብሮች አንዱ ነው። የደጋፊዎች ውጥረት፣ የዳኞች አወዛጋቢ ውሳኔዎች፣ ሙከራዎችና የሚቆጠሩ ጎሎች የውጥረት መርሃ ግብር እንዲባል አድርገውታል። አርሰናል በልበ ሙሉነት የመጣበት ጨዋታ ነበር። ማግፓይሶች የደጋፊያቸው ድምፅ እንጂ ቡድናቸው በተለይ በመጀመሪያው አጋማሽ 30 ደቂቃዎች በአርሰናል ብቻ መተንፈስ አቅቶት ነበር። ግን ደግሞ እንደገና የአርሰናልን ህልም ለመሞገት በቂ ነገር ያለው አርሰናልን በሌላ መጥፎ ውጤት ጠባሳ ወደ ለንደን ለመሸኘት የሚሳካለት ቡድን መስሎ ነበር ኒውካስል የመጨረሻዎቹ 10 ደቂቃዎች እስኪመጡ ድረስ። ጨዋታው እንደተጀመረ ውዝግቡም አብሮ መጣ። 14ኛው ደቂቃ ላይ አርሰናል ሴንት ጄምስ ፓርክን ጸጥ የሚያደርግ ጎል ለማስቆጠር ፍጹም ቅጣት ምት ያገኘ መሰለ። ዳኛው ጃሬድ ጂሌትም የፍጹም ቅጣት ምት ውሳኔ ያሳለፉ። የአርሰናል ደጋፊዎች ተደሰቱ። ነገር ግን ቫር ጣልቃ ገባና ፍጹም ቀላል የፔናልቲ ውሳኔ የሚመስለው ነገር ኒክ ፖፕ የኮሬሽን ከመጥለፉ በፊት ኳስ አግኝቷል በሚል የመጀመሪያው ውሳኔ ተሻረ። ሚኬል አርቴታ በመጸት ተቃወመ። የአርሰናል ደጋፊዎችም ውሳኔውን መረዳት ቸገራቸው። ጨዋታው የሄደ ኒክ ፖፕ ከኤዝብሪች ኤዜ አስደናቂ ሙከራዎችን አዳነ። የትሮሳርድ በቀላሉ ጎል መሆን የምትችል ዕድል በግብ ቋሚ ተመለሰች። አርሰናል ኒውካስልን ፈጽሞ በልጦ ቢጫወትም ቀኑ የመድፈኞቹ አልመስላለ። የሚያስቆጩ አጋጣሚዎች ተራ በተራ አለፉ። 34ኛው ደቂቃ ላይ በጨዋታው ላይ ያልነበሩ የሚመስሉት ኒውካስል ዩናይትዶች በአንድ አጋጣሚ ወደ መድፈኞቹ በር አቀኑ። ሳንድሮ ቶናሊ አርሰናል የግብ ክልል ላይ ያሻማትን ኳስ ኒክ ወልትሜድ በዴቪድ ራያ መረብ ላይ ያሳረፋት። ፈጽሞ በጨዋታው መምራት የሚችሉበትን እንቅስቃሴ ማግኘት የማይችሉ የሚመስሉት ኒውካስሎች የጨዋታውን ድባብ የቀየረች ጎል አገቡ። የኒውካስል ደጋፊዎች ስታዲየሙን ድብልቅልቁን አወጡት። ለአርሰናል መመራት